ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ማስተከታዮች እንዴት ናችሁ? ያለው እግዚአብሔር ይመስገን። ይቼታችን እንግዲህ በቀደም ዕለት እንግዲህ ተቀብራለች ማለት ነው። ፍቅረኛዋ በጣም እንግዲህ ያው እንትን ብሏታል ማለት ነው፣ ገሏታል። በጣም የሚያሳዝነው አልፈልግም ስትለው ለምን አልፈልግም ትኛለሽ? በራሴ ሀሳብ ነው እንጂ ለምንድን ነው በአንቺ እንዴት አልፈልግ? የሰው ልጅ ማለት እስከፈለገ ድረስ ይኖራል፣ ካልፈለገ ደግሞ አልፈለግም ነው። ይህ ደግሞ ያለ ነገር ነው። ግዴታ የኔ ካልሆንሽ ተብሎ መግደል አለ እንዴ? በጣም ከባድ ነገር ነው በእውነት እግዚአብሔርና በጣም የሚያስጠላው ማለት ነው። እና ብቻ አሁን ላይ በጣም ከባድ ነው እየሆነ ያለው ማለት ነው። በጣም በጣም ነው የሚከብደው። እንዴ እስከ መቼ እንደዚህ እየተባለ እስከ መቼ? በእውነት በጣም ያሳፍራል። በእውነት ማለት ነው። ሁልጊዜ በቃ የሴት ልጅ ጥቃት፣ ሁልጊዜ የሴት ልጅ ጥቃት። ወንዶቹ በቃ 10 ዓመት 15 ዓመት 15 ዓመት ራሱ አይፈረድባቸውም። በቃ እዛው ላይ ይበላሉ፣ ሙያቸውን ይማራሉ፣ ይወጣሉ ማለት ነው። ህይወት ሲመራቸው አንዱና ጋንጆውን ብሎ እንትን ይላሉ። በእውነት በጣም የሚያስጠላ ማለት ነው። በጣም ደግሞ ያሳፈራል። በጣም ደግሞ አስነዋሪ ነገር ነው። አስነዋሪ ስራ ነው ይሄ ነገር። ለምንድን ነው ሁልጊዜ በሴት ልጅ ጥቃት እየሆነ ያለው? ያው ህጉ ነገሩ የገደለ ይገደል የሚባል እኮ እዚህ ሁሉ ነገር አይደለም። የህፃን ልጅ መደፈር፣ የህፃን ልጅ መገደል በቃ ለሳምንት ለ15 ቀን በቃ ወይ ይባላል ይረሳል። ለሳምንት ለ15 ቀን ወይ ይባላል ይረሳል። ይሄ ነገር ደግሞ በቃ ሴት ልጅ አሁንም በጉዳት ላይ በቃ ሁልጊዜ ችግር፣ ሁልጊዜ የተገደለች ስንት ሰው በዚህ 6 ወር ራሱ ስንት ሰው ነው ስንት ሴት ናት የተገደለችው? አላፈቀርሽኝም አልፈልግም አልሽኝ ተብሎ የሰው ልጅ እኮ ካልፈለገ አልፈለገም ነው አለ አይደል? አልፈለገ አይፈልግም። ያኔ ምን ይደረጋል? ምንም ማድረግ አይቻልም አይደል እንዴ? እንደዚህ እኮ አይደረግም። ነውር እኮ ነው። እንደዚህ ነውር ነው እንዴ! ምን ሆናችሁ ነው? በቃ ምን አይነት ሰይጣን እንትን ያላችሁ ማለት እየተጠናወታችሁ ምን አይነት ጭካኔ ነው ማለት ይሄ? በቃ ምን አይነት እናንተ እኮ በቃ ከሰይጣን ራሱ ትበልጣላችሁ ማለት ነው። እንደዚህ የምታደርጉ ወንዶች ማለት ነው። በሴት ልጅ እየደፈራችሁ የምትገሉ ሴት ልጅ እንትን እያላችሁ እኔ የምላችሁ ማለት በዚህ አጋጣሚ ያቺ ርብቃ ነው ምናምን የምትበላው ያቺ ባለፈው ህዝቡን ከሚዲያ ጋራ እንትን ብለው ሳለ ልጇ ተደፍራ የተገደለችባት ማለት ነው። የት ደረሰች? አሁን እኮ ጠፋች፣ ሚዲያ ላይ ጠፋች ማለት ነው። ቤት ተሰጣት፣ አሁን ጸጥ አለች። አንዳንድ ሰው በቃ ለጥቅሙ ብሎ በቃ እንትን ይላል ወየዬ ይላል ማለት እና ግን አሁን ልጅቷ ፍትህ ሴት ደረሰ፣ ፍትሁ ላይ ምን ላይ ነው? ስንት አመት እንትን ሊባልበት ነው ምናምን ብላ ለምን ለሚዲያ ለህዝብ እንደዛ እንደ ጮህላት ህዝብ እንደዛ እንትን እንዳለላት ለምን መታ አልተናገረችም? ለምንድን ነው መታ አልተናገረችው? አልገባኝም። የመጣም ስላልገባኝ ነው ማለት ነው። አንዳንድ ሰው የሆነ ጥቅም ካገኘ በኋላ የሆነ ጥቅም ካገኘ በኋላ ጸጥ ይላል ማለት ነው። አሁን እሷም ሰውየውም የት ሄዱ? ተፋቱ? በአንድ ላይ ሆኑ? እንዴት ሆኑ ማለት ነው? ከሷ ወደዚህ ራሱ ስንት ሰው ነው እንትን ያለው የሞተው ማለት ነው። እና ደግሞ ባለፈው የዛሬ አመት ነው 2 ልጅ ገላ የሞት ቅጣት ይደረግባት ተብላ ነበር። ያው አልተገደለችም። ትገደል አትገደል አይታወቅም እስካሁን ይባላል። በቃ የሞት እንትን ቅጣት ያለው ይባላል። ግን ያው ህጉ የለም እንደዛ አያደርግም ማለት ነው። በአንድ ቀን 2 ልጆቿን ነው የገደሉባት። ያው ምንም ማድረግ አይቻልም። ግን ተገላ አደባባይ ላይ ማለት ነው። በቃ ሰው እንትን ቢል ማለት ነው። ማንም ሰው እንደዛ አያደርግም። ማንም ሰው የገደለ ይገደል ቢባል ሰው ይከበር ነበረ ማለት ነው። የደፈረ እንትኑ ይቆረጥ ቢባል ማለት ነው። ሴት ልጅ እንደዚህ አትሰቃይም ነበረ። ሴት ልጅ እንደዚህ አትንገላታም ነበረ። በጣም የሚያሳፍረው፣ በጣም ያስጠላል። በጣም ከምንም በላይ ከምነግራችሁ በላይ በጣም ያሳፍራል። በጣም ያናግዳል። ሁልጊዜ ሴት ልጅ ጥቃት፣ ሁልጊዜ ሴት ልጅ እንትን ለምን በጣም ነው የሚከብደው ማለት ነው። በጣም የሚከብዳል ከምንም በላይ። በጣም ደግሞ ያሳዝናል። በጣም ደግሞ ያሳዝናል። ያሳፍራል ደግሞ እንደዚህ ምን አይነት በቃ ምን ምግብ እንደሚበሉ ምን አይነት በቃ ከሰውነቱ ወጥተው ወደ አውሬነት እንትን የሚሉት ማለት ነው። ከሰውነት ወጥተው ወደ አውሬነት የሚቀየሩት ማለት ነው። በጣም ነው እንትን የሚለው። በጣም ነው ግራ የሚገባኝ። ይህ ሁሉ ጭካኔ፣ ይህ ሁሉ እንትን ለምን? ይህ ሁሉ ጭካኔ፣ ይህ ሁሉ እንትን ለምን? ለሰው ልጅ የዚህን ያህል ሰው ማለት ሰው እርስ በርሱ እንዴት ነው የሚጨካከነው?
እታችን ነርስ ናት፣ ገና ታዳጊ ናት፣ ያልተኖረ ልጅ ናት። ለፍታ ለፍታ አሁን የተሻለ ነገር ለማግኘት ፋርማሲ ውስጥ ነው የምትሰራው። በቃ ገደላት ፍቅረኛዋ ማለት ነው። ይቺ ልጅ እኮ ነገ ህይወት አላት። ነገ አግብቼ ወልጄ የራሴ ህይወት መስርቼ ምናምን እያለች ማለት ነው። ህይወቷ እንደዚህ ያልተኖረ ህይወቷ በአጭር ቀረ። በጣም እንደዚህ አይደረግም። እንደዚህ የምታደርጉ ወንዶች በእውነት ያሳፍራል። በጣም ታናድዳላችሁ፣ በጣም ታሳፍራላችሁ። በጣም ማለት ነው። በጣም ታሳፍራላችሁ። በጣም ከምንም በላይ በጣም ታሳፍራላችሁ። ታችን ነፍሴ ማር እንግዲህ ወዳጅ ዘመዳችሁ መጽናናትን እንመኛለን። እንግዲህ የሴት ልጅ ጥቃት አሁንም ያው ነው። ምንም አሁንም እንትን የሚበለት ነገር የለም። ስለተከታተላችሁ አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። መልካም ጊዜ